በዚህ ሰዓት የሆነ ጉዳይ አለ። ያ ጉዳይ ደግሞ የግድ ውይይት ማድረግን መነጋገርን የሚጠይቅ አጀንዳ ሊሆን ይችላል። ይሄ ጉዳይ በእናንተና በጓደኞቻችሁ ወይም ደግሞ በቤተሰብ አባላት መካከል ሊኖር የሚችልን መነጋገር ሊያካትት ይችላል። እናንተ የግድ ያ ነገር መነጋገር መቻሉ አስፈላጊ እንደሆነ ተረድታችሁት ሊሆን ይችላል። ነገር ግን በውስጡ ሊኖር የሚችልን ግጭት ወይም ደግሞ አለመግባባት ላትፈልጉት ትችላላችሁ። ነገር ግን አሁንም መዘንጋት የሌለባችሁ ነገር ቢኖር አሁንም እያስተናገዳችሁት ያለው ግጭትን እንደሆነ ነው እና ምንም እንኳን በሁለታችሁ መካከል ያለው ክፍተት እያደገና እየሰፋ እናንተ በዚህ ነገር ላይ እስካልተናገራችሁ ወይም ደግሞ መፍትሄ እስካልፈጠራችሁ ድረስ ሀንድል እስካላደረጋችሁት ድረስ ነገሮች በጭራሽ በተመሳሳይ መንገድ ሊሄዱ እንደማይችሉ ከተረዳችሁት ቢያንስ እርስ በርስ አንደርስታንድ ለመደራረግ ጥረት ማድረግ የሚጠበቅባችሁ ይሆናል። ምናልባት በቅርቡ ይህንን ነገር በግልጽ ለመነጋገር የሚያስችል መንገድ ሊከፈትላችሁ ይችላል። ስለዚህ ይህንን አጋጣሚ በመጠቀም የግድ ጥረት ብታደርጉ የተሻለ ይሆናል ማለት ነው።